ታሪካችን የሚጀምረው እንደ ኢሮፒያን አቆጣጠር በ2006 ዓመተ ምህረት ሲሆን በአንድ ውድድር ላይ ፓትሪክ እና አርት በጣም የሚዋደዱና አንድ ላይ በመሆን ሌሎች ተጋጣሚዎችን በመቅጠም ሲያሸንፉ እንመለከታለን። ሁለቱም በጣም ከመዋደዳቸው የተነሳ የትም ቦታ ሲሄዱ የሚለያዩ የማይመስሉ የአንድ ሳንቲም ሁለት ገጽታዎች ነበር የሚባሉት። በአንድ ቀን የአንድ ቴኒስ ውድድርን ለመመልከት ውድድሩ ወደ ተዘጋጀበት ታዳሚዎች መቀመጫ በመቀመጥና ጨዋታውን በመመልከት ላይ ሳሉ አንዲት ታሻ የተባለች ቆንጆና በቴኒስ ጌም በጣም ጎበዝ የሆነች ልጅ ይመለከቱና ሁለቱም ቀልባቸው ይሳባል። እሷም በጣም ጎበዝ በመሆኗ ጨዋታውን በማሸነፏ ማታ ታሺን ስፖንሰር ባደረጋት ድርጅት አማካኝነት ቀለል ያለ ፓርቲ ተዘጋጅቶ አርትና ፓትሪክም ወደ ፓርቲው ይሄዳሉ። አርትና ፓትሪክም ታሻ ስትደንስ ሲመለከቷት ከቆዩ በኋላ ሁለቱም ወደ እሷ በማምራት ከእሷ ጋር መወያየት ይጀምራሉ። ነገር ግን ብዙም ሳያወሩ አድናቂዎቿ ከእሷ ጋር ፎቶ ለመነሳት እሷን እየጠበቋት ነበርና ትታቸው ትሄዳለች። ከቆይታዎችም በኋላ ፕሮግራሙ ወደ መጠናቀቅ ሲቃረብ ሁሉም ወደ የክፍሉ መንበታተን ሲጀምር አርትና ፓትሪክ ግን እስከ መጨረሻው እሷን እየጠበቋት ነበር። እሷም ወደ እነሱ ጋር በመምጣት ወደ ሐይቁ ዳርቻ በማምራት ለሚወዱት ቴኒስ ስፖርት እየተወያዩ ያመሻሉ። ታሻም ደክሟት ስለነበረ ወደ ቤት መሄድ እንዳለባት በመናገር ጥላቸው ልትሄድ ስትል አርትና ፓትሪክም ስልክ ቁጥሯን እንድትሰጣቸውና ምናልባት ከነሱ ጋር ማምሸት የምትፈልግ ከሆነ የያዙትን የሩም ቁጥር ይነግሯታል። ነገር ግን ታሻ ምንም መልስ ሳትሰጣቸው ወደ ክፍሏ ታመራለች። ፓትሪክና አርትም ወደሚያርፉበት ክፍል ከተመለሱ በኋላ ሊተኙ ሲዘጋጁ በድንገት የቤታቸው በር ይንኳኳል። ይህንንም የሰሙት ጓደኛሞቹ ተያይዘው ወደ በሩ በመሄድ ሲከፍቱት እንደጠበቁትም ታሻ ነበር የመጣችው። ወደ ቤታቸውም አስገብተዋት ሌሊቱን ሙሉ ሲጠጡ ያሳልፋሉ። ታሻም ሁለቱም እሷን እንደወደዷት ስታረጋግጥ ወደ አልጋው ላይ በመውጣትና በመቀመጥ ማን ነው ከኔ ጎን የሚቀመጠው ስትል ትጠይቃለች። በዚህም ጊዜ ሁለቱም ጓደኛሞች የፈጠነ ከግራና በቀኝ በኩል ይከቧታል። እሷም የሁለቱንም ከንፈር ከሳመቻቸው በኋላ ክፍሏን ለቃ ልትወጣ ስትል ያስቆሟትና ስልክ ቁጥሯን እንዲሰጧት ይጠይቋታል። እሷም ለሁለት ሰው መስጠት እንደማትችል ትናገርና ነገር ግን ሁለቱም የቴኒስ ፊልሚያ አድርገው ለአሸናፊው ሰው ስልክ ቁጥሯን እንደምትሰጥና እራትም አብረው እንደምትበላ ትናገራለች። ሁለቱም በሐሳቡ ከተስማሙ በኋላ በነጋታው በፍልሚያው ሜዳ ላይ ዳርና ዳር ቆመው ይፋጠጣሉ። ጨዋታውንም ለመታደም የመጡ ታሻና የተወሰኑ ሰዎች ሲሆኑ ጨዋታውም ከብዙ እልህ አስጨራሽ ፉክክር በኋላ ፓትሪክ ያሸንፋል። በቀጣይኛውም ቀን ፓትሪክና አርት ቴኒስ እየተለማመዱ ሳሉ ፓትሪክ በምልክት ለአርት ከታሻ ጋር እንዳደረ ይነግረዋል። ከጊዜያትም በኋላ ፓትሪክና ታሻ ፍቅረኛሞች ይሆናሉ። በዚህም መሃል ፓትሪክና አርት የሚያሳልፉት ጊዜ ከድሮ እያነሰ መምጣት ይጀምራል። አርትም ከጓደኛው ጋር የሚያሳልፈው ሰዓት በማነሱና ታሻንም የወዳት ስለነበረ በአንድ ቀን ታሻ ልምምድ ወደምታረግበት ሜዳ በማምራት ምሳሌ ጋብዛት እንደሚፈልግ ይናገራል። እሷም በሐሳቡ በመስማማት ምሳ መብላት ይጀምራሉ። በዚህም መሃል አርት ለታሻ ፓትሪክ እንደማይወዳትና እያስመሰለ እንደሆነ በሚነግራት ሰዓት ታሻ በመበሳጨት ጥላው ትሄዳለች። በሌላ ትዕይንትም አርት በድጋሚ ለፓትሪክም ታሻ እንደማትወደው ለመንገርና ለማሳመን ሲሞክር ፓትሪክ ግን አውቆ ሊያለያያቸው መሆኑን እንደደረሰበት በመንገር ይህን ተግባር ድጋሚ እንዳያደርገው ያስጠነቅቀዋል። አመሻሽ ላይም ፓትሪክና ታሻ ስለ ቴኒስ እያወሩ ሳለ ታሻ ፓትሪክን እሷ ከምታሰራቸው ከቴኒስ ተማሪዎች ጋር በመቀላቀል የቴኒስ ትምህርት እንዲወስድና እሷ እንድታሰለጥነው ትጠይቀዋለች። እሱም በመበሳጨት አንቺ ለኔ ፍቅረኛዬ እንጂ አስተማሪ አይደለሽም በማለት ጥሏት ይሄዳል። በዚህም በጣም የተሰማት ታሻ ብትናደድም ግን በቀጣይኛው ቀን ጧት ቴኒስ ፍልሚያ ነበራትና ወደ ቦታው በማምራት ውድድሩን ልታካሄድ ትዘጋጃለች። ነገር ግን ውድድሩን ለመታደም ከመጡት ታዳሚዎች መካከል ፓትሪክን ብትፈልገውም ልታገኘው አልቻለችም ነበርና በጣም ትበሳጫለች። ጨዋታውም ተጀምሮ ድሮ ተጫወተበት ከነበረው ኃይል በተጨማሪ ለየት ባለ መልኩ መጫወት ትጀምራለች። ይሄ ሁሉ ሲፈጠር ፓትሪክ አይምጣ እንጂ በቦታው ላይ አርት ተገኝቶ ነበር። በዚህም መሃል ታሻ የምትጠቀመው ኃይል ከባድ ነበርና እግሯ ላይ ከፍተኛ ኃይል በማሰረፏ ተጎርታ ከጨዋታ ውጪ ትሆናለች። በዚህም ጊዜ ጨዋታውን ሲመለከት የነበረውም አርት የፈጠነ ወደ ሜዳው በመግባት ወደ ሆስፒታል ይወስዷታል። ልክ እዛም ደርሳ መታከም እንደጀመረች ፓትሪክ የደረሰባትን ሰምቶ ነበርና የፈጠነ ወደ ቦታው ጋር ይመጣል። ይህንንም የተመለከተችው ታሻ ከበር ላይ እሷ ወዳለችበት ክፍል እንዳይገባ በመጫው ማባረር ትጀምራለች። ፓትሪክም ለማሳመን በሚሞክርበት ወቅት የልብ ጓደኛው አርትም ለታሻ በመደረብ የፓትሪክን ሀሳብ ማጣጣልና ማባረር ይጀምራል። በዛም ጊዜ ነበረ በአርትና በፓትሪክ መሃል ያለው የጓደኝነት ክር የተበጠሰው። ከትንሽ ጊዜያትም በኋላ ታሻ ወደ ቴኒስ ዓለም ለመመለስ የቻለችውን ብትሞክርም ግን የደረሰባት ጉዳት በጣም ከባድ ነበርና ለአንዴና ለመጨረሻ ጊዜ ከቴኒስ ዓለም ትሰናበታለች። ወደ ቴኒስ ለመመለስ በምታደርገው ሙከራ አርት ከስሯ ሆኖ ቢያገዛትም ሊሳካላት አልቻለም ነበር። ታሪካችንም ከ3 ዓመት በኋላ ይወስድንና አርት አሁን ላይ የቴኒስ ስፖርቱን ስራዬ ብሎ እንደተያያዘውና ጥሩ ተጫዋችም እንደሆነ እንመለከታለን። አንድ ቀንም አርት ልምምድ ላይ እንዳለ ታሻም ከብዙ ቆይታ በኋላ ወደ ልምምድ ስፍራው በመምጣት ታስገርመዋለች። አርትም በጣም በመገረም እራት እንዲበሉ ካግባባት በኋላ ለሷ ያለው ስሜት አሁንም እንዳለ
አብሯትም መሆን እንደሚፈልግና አብራው ሆናም እንዳሰልጣኝ እንድታሰለጥነው ይጠይቃታል። ታሻም ጥያቄውን ትቀበልና አብረው መሆን ይጀምራሉ። ታሪካችንም ከ10 ዓመት በኋላ ሲወስደን ታሻና አርት ተጋብተው ሊሊ የምትባል የ10 ዓመት ልጅ እንዳላቸውና አርትም በቴኒስ ስፖርት እንደተሳካለት እንረዳለን። አሪፍ ገንዘብን በማግኘታቸው የተሻለ ህይወትም ነበር የሚመሩት። ነገር ግን አርት በተደጋጋሚ የሚገጥመው ጉዳትና ሽንፈት ምክንያት ስለ ልቦናው ላይ ጫና መድረስና በራስ መተማመኑ መቀነስ በመጀመሩ ታሻም ብዙ ታዋቂ ሰዎች በማይሳተፉበት ውድድር ላይ ታስመዘግባለች። በአንጻሩ ደግሞ ፓትሪክ አሁን ላይ ስባሪ ሳንቲም የሌለው ድሃ ሲሆን ቤርጎ የሚያድርበትም ሳንቲም እንኳን ስላሌለው መኪና ውስጥ በማደር የሚኖር ሰው መሆኑን እንመለከታለን። ፓትሪክም የተወሰነ ገንዘብ እንደሚያስፈልገው ሲረዳ በአካባቢው ላይ ወደ ተዘጋጀው አንድ አነስተኛ ውድድር ለመመዝገብ በመኪና ይሄድና እስኪነጋ ድረስ በመኪና ውስጥ ይተኛል። ጠዋት ላይ ማደሪያ የሚሆነውን ቤት መከራየት ስላልቻለ አንዲት ድሮ የሚያውቃትን ልጅ እንጅነው ለማሳመንና ከእሷ ጋር እሷ የምታድርበት ቦታ ለማደር በማሰብ ልጅቷን ያገኛትና አብረው ጊዜን እያሳለፉ እያለ ታሻ ከሩቁ ስትመለከተው ይመለከታል። ፓትሪክም ምንም ጊዜ ሳያጠፋ ወደ ታሻ በማምራት ያናግራታል። ነገር ግን ታሻ በዛ ውድድር ላይ እንዳይሳተፍና ውድድሩንም የሚሳተፍ ከሆነ በመጀመሪያው ዙር እንደሚባረር በመንገር ጥላው ትሄዳለች። ውድድሩም ተጀምሮ ፓትሪክና አርት የደረሳቸውን ተወዳዳሪዎች አንድ በአንድ ድል በመንሳት በማሸነፍ ለፍጻሜ ይደርሳሉ። ከመጨረሻውም ጨዋታ በፊት ፓትሪክ ታሻን ሆቴል ውስጥ ብቻዋን ሆና ያገኛትና ወደ ውጪ ወጣ እንድታናግረው ይጠይቃታል። እሷም ውጪ ወጣ በማናገር ላይ ሳለች ፓትሪክ በአሁኑ ሰዓት የእሷ አሰልጣኝ ሆና እንድታሰለጥነው እንደሚፈልግና እንድታሰለጥነው ይጠይቃታል። ይህንንም የሰማችውም ታሻ በጥፊ ትለውና ባለበት ጥላው ትሄዳለች። በመጨረሻም ከውድድሩ በፊት ፓትሪክና አርት በመታጠቢያ ክፍል ውስጥ ሲገናኙና ሲያወሩ ፓትሪክ ታሻን እንዳገኛት ይነግረዋል። ፓትሪክና እሱ ከተጋቡ ከጊዜያት በኋላ ሁለቱ በአጋጣሚ ተገናኝተው ሲሳሳሙ እንዳያቸውና ያ ነገር በድጋሚ ይፈጠራል ብሎ መፍራት ይጀምራል። በዚህም ጊዜ ፓትሪክ አርትን ካንተ ጋር መፎካከር ናፍቆኝ ነበር ሲል ይነግረዋል። በተቃራኒው ግን አርት ምንም እንዳልናፈቀው በመናገር ጥሎት ይሄዳል። አመሻሽ ላይም አርት ለታሻ ይህን ውድድር አሸነፈም ተሸነፈም ከቴኒስ ዓለም እንደሚወጣ ይነግራታል። ታሻም የነገውን ጨዋታ የሚሸነፍ ከሆነ ጥላው እንደምትሄድ በመናገር እንደ ሕፃን ልጅ አባብላ ታስተኛዋለች። ልክ አርት እንደተኛም ታሻ በቅጽበት ወደ ውጪ በመውጣት ወደ ፓትሪክ በመሄድ ጨዋታውን አውቆ እንዲሸነፍና አርት ወደ ድሮ አቋሙና በራስ መተማመኑን በድጋሚ እንዲያገኝ እንዲረዳው ልታግባባው ትሞክራለች። ፓትሪክ ግን ይህንን ሲሰማ በብስጭት ይጮህባትና ከታሻ ጋር መጫወት ይጀምራል። በንዴትም እየነዳው ወደ ሆቴሏ ከመለሳት በኋላ ልትገባ ስትል ፓትሪክ ታሻን በድጋሚ ይጠራታል። ታሻም ለፓትሪክ ያላት ስሜት አሁንም ድረስ ስለነበረ ተንደርድራ ሄዳ ተስመውና መኪና ውስጥ ፍቅር መስራት ይጀምራሉ። ፓትሪክም ነገ ለአርት እንደሚሸነፍለት ከነገራት በኋላ ታሻም ወደ ክፍሏ ትመለሳለች። ወደ ክፍሏም ከገባች በኋላ ፓትሪክ ከልጃቸው ጋር መተኛቱን ስትመለከት ባደረገችው የስልትና ስራ ህፍረት ይሰማት ይጀምራል። በነጋታውም ታሻ አርት ለመጫወት ብቁ እንደሆነና እንዲያሸንፍ ታበረታታው ትጀምራለች። ጨዋታው እንደጀመረ የመጀመሪያውን ዙር ፓትሪክ ያሸንፋል። ሁለተኛውን ዙር ደግሞ አርት ሲያሸንፍ በመቀጠልም ፓትሪክ ከአርት ጋር በሚግባቡበት ቋንቋ ከታሻ ጋር መተኛቱን ይነግረዋል። አርትም በድንጋጤ ፈዞ ይቀራል። ነገር ግን አርት በድጋሚ ተነቃቅቶ ከፓትሪክ ጋር እልህ አስጨራሽ ትንቅንቅ ማድረጉን ይቀጥላል። ጨዋታውን በጣም ይሟሟቅና ፓትሪክና አርት ድሮ የነበራቸው የፉክክር ስሜት ትዝ ብሏቸው ፈገግ ማለት ይጀምራሉ። ታሻም ፓትሪክና አርት እንደዚህ ሲጫወቱ ካየቻቸው ረጅም ዓመታት ስላለፉ በደስታ ስሜት መመልከቷን ትቀጥላለች። በመጨረሻም ፓትሪክና አርት ከግራ ወደ ቀኝ እየለጓት ኳሷን መከሯን ካበሏት በኋላ ሳያስቡት ዘለው በመተቃቀፍ እንደ ድሮ ጓደኝነታቸውን ማንጸባረቅ ይጀምራሉ። ታሻም ባሏ አርትና ውሽማዋ ፓትሪክ እንደ ልጅነታቸው ሲሆኑ በማየት በደስታ ስጨው እየተመለከትን ትዕይንታችን እዚህ ላይ ይጠናቀቃል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ላይክ ያላረጋችሁም ካላችሁ ላይክ አድርጉ። በቀጣይ ባበደና በሚገርም ፊልም እስክንገናኝ ቸር ሰንብቱ።